ተከታዮቼ እንደምን ከረማችሁ? በላካችሁልኝ አስተያየት መሰረት ኮንሴፕት ኦፍ ሆሚዮስታሲስ የሚለውን ቶፒክ በድጋሚ ይዤ ቀርቤያለሁ። በመጀመሪያው ቶፒክ ስለማይታይ በድጋሚ ይዤላችሁ ቀርቤያለሁ። ስለሆነም መልካም ቆይታ። አሁንም አስተያየታችሁ አይለይ። ከወደዳችሁ ሰብስክራይብ አድርጉት። ወይም ኮንሴፕት ኦፍ ሆሚዮስታሲስ በዚህ ቶፒክ ውስጥ የምናየው ሆሚዮስታሲስን ነው። ሆሚዮስታሲስን ዲፋይን ስናደርግ ዋትስ ሆሚዮስታሲስ? ሆሚዮስታሲስ means maintaining an internal environment constant or the maintenance of constant volume and the composition of the body fluid compartment. ይህን ሆሚዮስታሲስን ዲፋይን ስናደርግ ሜንቴናንስ ኦፍ ኮንስታንት ቮሊዩም and the composition of the body fluid compartment። እዚህ ቦዲ ፍሉድ ኮምፓርትመንት ነው ቮሊዩም ኮምፖዚሽን ሜንቴን የማድረግ ሂደት ነው ሆሚዮስታሲስ ወይም አንዳንዶች ብሎ ዲፋይን ያደርጋሉ። ሆሚዮስታሲስ ማለት ሜንቴኒንግ አን ኢንተርናል ኢንቫይሮንመንት ኮንስታንት ወይም there is change in our surrounding። እዚህ በአካባቢያችን ላይ ለውጥ በሚኖርበት ሰዓት ያንን ለውጥ ለመቋቋም ሰውነታችን የሚያደርገውን ጥረት ሂደት ሆሚዮስታሲስ ብለን እንጠራለን። ስለዚህ ያ ኢንተርናል ኢንቫይሮንመንታችን ከተዛባ ኢንተርናል ኢንቫይሮንመንት ዲቤትድ ቢዮንድ ዘ ሴትሊንግ the body suffer from malfunction or dysfunction። የሆሚዮስታሲሳችን ካልተጠበቀ ሰውነታችን ተዳከመ፣ ታመመ ብለን እንላለን ማለት ነው። ስለዚህ ያ እንዳይሆን ሰውነታችን ሁልጊዜም ኢንተርናል ኢንቫይሮንመንቱ ያስጠብቃል ማለት ነው። ስለዚህ ይሄ ኢንቫይሮንመንቱ ለሰው ሁለት ነው፣ ኤክስተርናል እና ኢንተርናል ኢንቫይሮንመንት ብለን የምንጠራው። ኤክስተርናል ኢንቫይሮንመንት ስንል ሰራውንዲንግ ኢንቫይሮንመንት ኢንዊች አን ኦርጋኒዝም ላይ ስለዚህ ኦርጋኒዝም የሚኖርበት ኤክስተርናል ኢንቫይሮንመንት ድራይ ኢንቫይሮንመንት ብለን የምንጠራው ሲሆን ኢንተርናል ኢንቫይሮንመንት ስንል ዘ ፍሉድ ኢንቫይሮንመንት ዘ ፍሉድ ዛት ባዝ ዘ ሴል ሴልን ሸፍኖ የሚገኝ ፍሉድ። ስለ ፍሉድ ከዚህ በዛኛው የባለፈው ቪዲዮ ላይ ስለ ፍሉድ አውጥቻችኋለሁ። አይዘር ኢንሳይድ ኢን ዘ ሴል ይገኛል ኦር አውትሳይድ ዘ ሴል ይገኛል። ስለዚህ ይሄን አውትሳይድ ዘ ሴል የሚገኘውን ፍሉድ ሜንቴን የማድረጉን ሂደት ኤክስተርናሉን ወይም አውትሳይድ ዘ ሴል ያለውን ፍሉድ ሜንቴን አደረግ ማለት ኢንተርናሉን ሜንቴን አደረግ ማለት ነው። ስለዚህ በዚህ የተነሳ ሰውነታችን ይህንን ኢንቫይሮንመንት ለማስጠበቅ ኢንተርናል ኢንቫይሮንመንትን ለማስጠበቅ የሚያደርገውን ጥረት በአጠቃላይ ፕሮሰሱን ሆሚዮስታሲስ ብለን እንጠራለን። ስለዚህ ኢንተርናል ኢንቫይሮንመንትን ዘ ፍሉድ ዛት ሰራውንድ ዘ ሴል ስሩ ዊች ዘይ ሜክ ላይፍ ሳስቴኒንግ ሲስተም ማለት ነው። ያንን ነው ኢንተርናል ይሄ ዘ ፍሉድ ኢንቫይሮንመንት ብለን ዘ ኢንተርስቲሻል ፍሉድ ኮምፓርትመንት ፕላዝማ ብለን ከዚህ ፊት ስናወራ ነበር። ዘ ሜን ኤክስትራ ሴሉላር ፍሉድ ብለን የጠራነው። ስለዚህ ኤክስትራ ሴሉላር ፍሉድ ስንል ዘ ኢንተርናል ኢንቫይሮንመንት ኦፍ ዘ ሴል ብለን ዲፋይን እናደርጋለን። ያንን ሜንቴን በማድረግ ኢንሳይድ ኢን ዘ ሴል ያለውን ነገር ሜንቴን ያደርጋል። ይሄ ማለት ይህንን ሆሚዮስታሲስ ብለን ስንጠራ። ስለዚህ ሆሚዮስታሲስን በምናይበት ሰዓት ሜንቴኒንግ አወር ኢንተርናል ኢንቫይሮንመንት ኮንስታንት ወይም ዘ ኢዝ ቼንጅ ኢን አወር ሰራውንዲንግ ዩ ሲ ኦልሞስት ኦል ኦርጋን ሲስተም ኢን አወር ቦዲ ኤክሴፕት ዘ ሪፕሮዳክቲቭ ሲስተም ኮንትሪቢዩት ቱ ሜንቴን ሆሚዮስታሲስ። እዚህ ባለፈው ጊዜ በእኛ ሰውነት ከ10 እስከ 11 የሚጠጉ ኦርጋን ሲስተሞች አሉ ብያቸዋለሁ። ስለዚህ እነዚህ ሁሉ ኦርጋን ሲስተሞች ሆሚዮስታሲስን ሜንቴን ለማድረግ የበኩላቸውን አስተዋጽኦ ያደርጋሉ ማለት ነው። ኤክሴፕት ዘ ሪፕሮዳክቲቭ ሲስተም። ስለዚህ ያ ማለት ለምሳሌ እነዚህን ኦርጋን ሲስተሞች ብናይ ነርቨስ ሲስተም፣ ኢንዶክሪን ሲስተም፣ ማስኩላር ሲስተም፣ ሰርኩላቶሪ ሲስተም፣ ሪስፓይራቶሪ ሲስተም ሶሳይቲ ኦርጋን ሲስተም። ነርቨስ ሲስተም መስል ኮንትራክሽን ግላንድ ሴክሬሽን ኮንትሮል ያደርጋል። ኢንዶክሪን ሜታቦሊክ ፕሮሰስን ኮንትሮል ያደርጋል። መስል ሙቭመንትን ኮንትራክሽኑ። ሰርኩላቶሪ ሲስተም ብለድ ዲስትሪቢዩሽን፣ ኒውትሪየንት፣ ኦክሲጅን፣ ዌስት፣ ኤሌክትሮላይት ዲስትሪቢዩሽን ኮንትሮል ያደርጋል። ጋስትሮኢንተስታይናል ትራክት ዳይጀስት ፉድ ቱ ፕሮቫይድ ኒውትሪየንት ቱ ዘ ቦዲ ብላ። ስለዚህ እነዚህ ኦርጋን ሲስተሞች የየራሳቸው የሆነ ቤዚክ አክቲቪቲ ያላቸው ነው። ያንን በማካሄድ ሰውነታችንን ኢንተርናል ኢንቫይሮንመንት ያስጠብቃሉ። ያንን ሂደት ነው ሆሚዮስታሲስ ብለን ስንጠራ። ግን ሪፕሮዳክቲቭ ሲስተም ስናይ ዳይሬክትሊ ኮንትሪቢዩት አያደርግም። ከሌሎች ኦርጋን ሲስተሞች አንጻር ሲታይ ሪፕሮዳክቲቭ ሲስተም ሆሚዮስታሲሳችን ላይ ያሳድረው ተጽዕኖ ሜቢ አንዳንዶቹ ምን ብለው ይጠሩታል ሶሻል ሳይኮሎጂካል ፋክተር ይኖረዋል። አዘርዋይስ ዳይሬክትሊ ሪፕሮዳክቲቭ ሲስተም ለሆሚዮስታሲስ ያን ያክል የጎላ አስተዋጽኦ አያደርግም ይላል። ለምን ሲባል ያ ማለት በቀላል እንድትረዱት ለምሳሌ ሰርኩላቶሪ ሲስተማችን ቢዛባ ቢታመም ፋንክሽናል ባይሆን የሰው ልጅ መኖር አይችልም። ስለዚህ ኦር ሪስፓይራቶሪ ሲስተማችንን ብትወስዱ ሪስፓይራቶሪ ሲስተማችንን ሳንጠቀም መኖር አንችልም። ኦር ጋስትሮኢንተስታይናል ትራክታችንን ሳንጠቀም መኖር አንችልም። ምክንያቱም የራሳቸውን ኃላፊነት ስላለበት። ግን ሪፕሮዳክቲቭ ሲስተማችንን ፋንክሽናል ሳናደርግ ሳንጠቀመው መኖር እንችላለን። ያ ማለት ለምሳሌ አንድ አሁን ያለን የኢትዮጵያ ወንጀለኛ መቅጫ ቢተላለፍ እና ወንጀል ቢሰራ ማረሚያ ቤት ይገባል። ሰው ከዛን ጊዜ ጀምሮ ሪፕሮዳክቲቭ ሲስተሙ ፋንክሽናል ለሪፕሮዳክሽን አይጠቀመውም ማለት ነው። ያም ሆኖ ግን ለመኖር ያለመኖር ጥያቄ ውስጥ አይከተውም። ለዚህ ነው ይሄን ሪፕሮዳክቲቭ ሲስተም ሲታይ
ከሌሎች ኦርጋኒዝሞች አንጻር ያን ያክል ለሆሚዮስታሲስ የጎላ ኮንትሪቢዩሽን የለም። ያ ማለት ግን አያገለግልም ማለት አይደለም። አንዳንዶችም ብያቸዋሉ ሶሻል ሳይኮሎጂካል ኢምፓክት ይኖረዋል። ያ ማለት ምን ማለት ነው? ለምሳሌ አሁን እኛ ሀገር ያለው ሁኔታ ብትወስዱ ሰዎች ወጣት እድሜያቸው ለአቅመ አዳም ሔዋን ወር ለአቅመ ሔዋን ሲደርሱ አግባ አግቢ ይላል። ያ ማለት በሰዋሪ ሪፕሮዳክቲቭ ሲስተማቸው እንዲጠቀሙ አበረታት። ለምን? ጄኔሬሽን እንዲቀጥል፣ ህይወት እንዲቀጥል፣ ቤተሰብ ዘሩ እንዲተካ ብላ። ሆኖም ግን እነዛ ሰዎች ከተጋቡ በኋላ ለምሳሌ ከሁለት አንዳቸው ሪፕሮዳክቲቭ ሲስተም ለሪፕሮዳክሽን ፈርታይል ባይሆኑ ሶሳይቲ የመጣ ለምንድነው የማትወልዱት? እዚህ ሶሻል ኢምፓክት አለ ምንለው ሳይኮሎጂካል ኢምፓክት አለ። አዘርዋይስ ግን ባለመውለዳቸው በእነሱ ላይ የሚያሳድር ያን ያክል ትልቅ ፕሮብሌም የመኖር ያለመኖር ጥያቄ ውስጥ አይከታቸውም። ለዚህ ነው ሪፕሮዳክቲቭ ሲስተም ሲታይ ከሌሎች ኦርጋን ሲስተሞች አንጻር ያን ያክል ተጽዕኖ አያሳደርም ተብሎ የሚወሰደው ማለት ነው። ሬጉላቶሪ ሲስተም ኦፍ ሆሚዮስታሲስን ስናይ say that homeostasis maintaining our internal environment constant ነው። እንዴት ነው ይህንን ሬጉሌት ማድረግ የሚቻለው? to say an organism is said to be in homeostasis when the internal environment is contain an optimum amount of nutrients, gases, electrolyte, water, hormones, enzymes, temperature blah blah። ስለዚህ ኦፕቲመም አማውንት ሲሆን in homeostatic status ብለን አንድ ሰው ሆሚዮስታሲስ ስቴት ላይ ለማለት የኦፕቲማም አማውንት ኦፍ ኒውትረንት ያ ማለት ለምሳሌ ግሉኮዝ፣ አሚኖ አሲድ እነዚህ በሰውነታችን ውስጥ ያሉት ከተዛባ ሆሚዮስታሲሳችን ይዛባል። ጋዝ፣ ሪስፓይራቶሪ ጋዝ፣ ኦክሲጅን፣ ካርቦን ዳይኦክሳይድ፣ ኤሌክትሮላይት፣ ሶዲየም፣ ፖታሽየም፣ ክሎራይድ እነዚህ መጠን ወተር ኤክሰስ ኦር ለስ ሲሆን ሆሚዮስታሲሳችን ይዛባል ማለት ነው። ስለዚህ ያንን ለማስጠበቅ የምናደርገውን ሂደት ፕሮሰስ ምን ብለን እንጠራለን? ሆሚዮስታሲስ ብለን እንጠራለን። in order to maintain homeostasis the body must be able to monitor and sense the change in the internal environment። ስለዚህ ሰውነታችን የግድ ሞኒተር የግድ ሴንስ ማድረግ አለበት ማለት ነው ሆሚዮስታሲሳችን ለማስጠበቅ። ያ ማለት ምንድን ነው? ለምሳሌ በሰውነታችን ውስጥ ያለው የውሃ መጠን ሲቀንስ የሶሊቱ መጠን ይጨምራል ማለት ነው። ያ የሶሊቱ መጠን ጨመረ ማለት ያ ሰውነታችን ውስጥ ያለው የፍሉድ መጠን ሲቀንስ ሞር ኮንሰንትሬትድ ይሆናል። ስለዚህ ሞር ኮንሰንትሬትድ ሆነ ማለት ኦስሞላሪቱ እየጨመረ ይሄዳል። ጋር ኦስሞላሪ ሪሴፕተር ሴንስ ዘ ኮንዲሽን ማለት ነው። ከዛ ያን ሴንስ ካደረጉ በኋላ ኦስሞላሪቱ ጨምሯል፣ ሬጉሌት መደረግ አለበት ብሎ ለሚመለከተው አካል ያሳውቃል። ስለዚህ ሆሚዮስታሲሳችን ሜንቴን ማለት the body must be able to monitor and sense the change in the internal የተፈጠረው መለየት ማወቅ አለበት። ይህን ሞኒተር ለማድረግ ማለት ነው። ያንን ሂደት ነው። እንዴት አልኮ ሆሚዮስታሲሳችን ኮንትሮል ሲስተም ሆሚዮስታቲክ ኮንትሮል ሲስተም ማለት ሁለት አይነት ናቸው። አንደኛው ኢንትሪንሲክ ኮንትሮሊንግ ሲስተም ብለን ሁለተኛው ኤክስትሪንሲክ ኮንትሮሊንግ ሲስተም ነው። ስለዚህ ሁለት አይነት ሆሚዮስታቲክ ኮንትሮሊንግ ሲስተሞች አሉ። ኢንትሪንሲክ እና ኤክስትሪንሲክ ኮንትሮሊንግ ሲስተም ብለን የምንጠራው ኢንትሪንሲክ ወይም አንዳንዶቹ ሎካል ኮንትሮል ሲስተም ብለው ይጠሩታል። አር ቢልድ ኢንቱ ኦር ኢንሄሪየንት ኢን አን ኦርጋን እዛው ኦርጋኑ አካባቢ የሚፈጠር ኢቨንት ነው። ኢንትሪንሲክ ኮንትሮል ሰርቭ ኦንሊ ዘ ኦርጋን ዊዝ ዘ ኦካል እዚህ የተፈጠረበት ቦታ ላይ ያንን ኦርጋን ላይ እዛ ኦርጋን ላይ የሚካሄድ ኢቨንት ነው ሆሚዮስታቲክ ኮንትሮሊንግ ሲስተም። ይሄ ኢንትሪንሲክ ነው። ለምሳሌ ኤክሰርሳይሲንግ መስል ዱሪንግ ኤክሰርሳይዝ ማለት ነው። እዚህ ስራ በምንሰራበት ጊዜ በኤክሰርሳይዝ ጊዜ ምስላችን ኮንቲኒስሊ ኮንትራክት ያደርጋል ማለት ነው። ምስላችን ኮንቲኒስሊ ኮንትራክት የሚያደርግበት ሰዓት ኢነርጂን ኮንቲኒስሊ ይጠቀማል። ምክንያቱም ምስል ኮንትራክት ሪላክስ ማለት ኢነርጂ ይፈልጋል። ስለዚህ በዚህ ሰዓት ኢነርጂን ለመጠቀም ፕሮሰስ በሚያደርግበት ሰዓት አሴ ባይ ፕሮዳክት ካርቦን ዳይኦክሳይድ ይለቃል። ካርቦን ዳይኦክሳይድ መጠን እየበዛ በሚሄድበት ሰዓት ኦር የኦክሲጅን መጠን እያነሰ በሚሄድበት ሰዓት ወይም ኬሞሪሴፕተር ሎካል ማለት ነው። ስለዚህ የብለዳችን ፒኤች የተዛባ ይመጣል። እዛ አካባቢ ያሉት ሲሆን ያንን ነገር ሴንስ ያደርጋሉ ማለት ነው። ስለዚህ እዚህ ቦታ ላይ ፒኤቹ ልክ አይደለም፣ የኦክሲጅን መጠን ማነስ ተፈጥሯል፣ ካርቦን ዳይኦክሳይድ እየበዛ ነው። ያንን ሎካሊ ኮንትሮል ለማድረግ ወደዛ ቦታ ወደዛ መስል የሚፈሰውን የደም ቱቦ ዳይሌት ያደርጋሉ። ባይሌዚንግ ቫዞዳይሌቲንግ ኬሚካል ማለት ነው። ያ ቲሹ እዛ ቦታ ላይ ያለ ምስል ቲሹ ቫዞዳይሌቲንግ ኬሚካሎችን በመልቀቅ ያንን የደም ቱቦ ዳይሌት ያደርጋል።
ሶዛት ሞር ብለድ በሚሄድበት ሰዓት ሞር ኦክሲጅን ይዟል። ስለዚህ መስሉ በቂ የሆነ ኦክሲጅን በቂ የሆነ ኢነርጂ እያገኘ ይሄዳል። ይህን አይነት ሬጉላቶሪ ሜካኒዝም ብለን እንጠራለን? ኢንትሪንሲክ ብለን እንጠራለን። ኢንትሪንሲክ ስንል ሎካል ኮንትሮል ሲስተም እዛው በተፈጠረበት ቦታ ኮንትሮል የማድረጉን ሂደት ነው ኢንትሪንሲክ ብለን የምንጠራው። ሁለተኛው ኤክስትሪንሲክ የምንለው ነው። ኤክስትሪንሲክ ኮንትሮሊንግ ሲስተም ስንል ይሄ ወር ሲስተሚክ ኮንትሮሊንግ ሲስተም አር ሬጉላቶሪ ሜካኒዝም ኢኒሼትድ አውትሳይድ አን ኦርጋን ቱ አልተር ዚ ኦርጋን አክቲቪቲ ማለት የኦርጋኖችን አክቲቪቲ በመቀየር ኮንትሮል የማድረግ ሲስተም ኤክስትሪንሲክ በምንልበት ሰዓት ወር ሲስተሚክ ኮንትሮሊንግ ሜካኒዝም። ስለዚህ ይሄ ኤክስትሪንሲክ ኮንትሮሊንግ ሜካኒዝም ስና የዘራር ቱ ሬጉላቶሪ ሲስተሞች አሉ ኢን ዘ ዌይ ኦፍ ኢንፍሉዌንስ ዚ አዘር ኦርጋን ሲስተም። ሌሎች ኦርጋን ሲስተሞች ላይ ተጽዕኖ ለማሳደር ሁለት ኦርጋን ሲስተሞች አሉ። አንዱ ነርቨስ ሲስተም፣ ሁለተኛ ኢንዶክሪን ሲስተም። ስለዚህ እነዚህ ሁለት ኦርጋን ሲስተሞች ሌሎች ኦርጋን ሲስተሞች ላይ ተጽዕኖ በማሳደር ሆሜኦስታሲሳችንን ሜንቴን ያደርጋሉ። ይህ ዊች ኢዝ ኤክስትሪንሲክ ማለት ነው። ሌሎች ኦርጋን ሲስተሞች ላይ ተጽዕኖ በማሳደር ያንን ሬጉሌት። ለምሳሌ አሁን እንደ አንድ ምሳሌ ቢሰጣችሁ ማታ ከ2 ሰዓት ዜና ስትሰሙ የነገውን የአየር ሁኔታ ሞቃታማ ስለሆነ አለባበሳችሁን አስተካክላችሁ ውጡ ብሎ የሚል ዜና ስለሰማችሁ ጠዋት ወደ ትምህርት ቤት ስትሄዱ ሙቀቱን ለመቋቋም የሚያስችላችሁን አለባበስ ለብሳችሁ መጣችሁ እንበል አስቡ። ያንን ሙቀት ነው ብላችሁ እናንተ የለበሳችሁ ለሙቀት የሚሆን ልብስ ነው። ድንገት ትምህርት ቤት ከመጣችሁ በኋላ ኃይለኛ ዝናብ ቢዘንብ የሰውነታችሁ የሙቀት መጠን ኤክስተርናል ኢንቫይሮንመንት በጣም ኮልድ ሆነ፣ እዚህ ሰውነታችሁ የሙቀት መጠን አብሮ ይወርዳል። ምክንያቱም የለበሳችሁት ልብስ ለሙቀት የሚሆን ግን በጣም ስለዘነበ አሁን ቅዝቃዜው መቋቋም ሊከብዳችሁ ይችላል። ያንን የሰውነታችሁን የሙቀት መጠን ለማስጠበቅ ምን ታደርጋላችሁ? ሜቢ ትኩስ ነገር ልትጠጡ ትችላላችሁ። ወደ ቤት ሄዳችሁ ወይም ወፈር ያለ ልብስ ልትለብሱ ትችላላችሁ ብላ ለምን? ሙቀታችሁን ለማስጠበቅ የሰውነታችሁን የሙቀት መጠን ለመቆጣጠር። ሰውነታችንም ውስጥ ያንን የሙቀት መጠን ለመጠበቅ ሲል ወደ ስኪናችን የሚፈሰውን የደም ቱቦ ኮንስትሪክት ያደርጋል። ሂት ሉዝ እንዳናደርግ ወር መስላችን ቮለንተሪ ኮንትራክት እንዲያደርግ ሊያስችል ይችላል። ይህንን ነው ኤክስትሪንሲክ ኦርጋን ሲስተሞች ሌሎች ኦርጋን ሲስተሞች ላይ ተጽዕኖ በማሳደር ኮንትሮል ማድረግ። ስለዚህ ይህንን ለማድረግ ነርቨስ ሲስተምና ኢንዶክራይን ሲስተማችን እነዚህ ኤክስትሪንሲክ ሬጉላቶሪ ሲስተሞች ናቸው። ስለዚህ ኤክስትሪንሲክ ኮንትሮሊንግ ፐርሚት ኮኦርዲኔትድ ሬጉሌሽን ኦፍ ሰቨራል ኦርጋንስ ቱዋርድ ኤ ኮመን ጎል። አንድ አይነት ወደ አንድ ጎል ለማምጣት የተለያዩ ኦርጋኖችን ይጠቀማል። ምስል ሲፈርተን ምስላችን ኮንትራክት ያደርጋል፣ ብለድ ቬዝሉ ኮንስትሪክት ያደርጋል ቱ ሜንቴን ሂት ማለት ነው። ይህንን ነው ኤክስትሪንሲክ ብለን ስንጠራ። ስለዚህ እስኪ እያንዳንዱን እያየን እንሂድ። ፈርስት ዋን ነርቨስ ሲስተም። እዚህ ነርቨስ ሲስተም ስናይ ነርቨስ ሬጉላቶሪ ሜካኒዝም ስናይ ለሲ ዘ ኮምፖነንትስ ኦፍ ነርቨስ ሲስተም። ነርቨስ ሲስተም ኢዝ ኮምፖዝድ ኦፍ 3 ሜጀር ኮምፖነንትስ። ነርቨስ ሲስተም ስንል 3 ሜጀር ኮምፖነንቶች አሉት። ፋንክሽናል ሴንሰሪ ፖርሽን አለው፣ ኢንቴግሬቲቭ ወይም አሶሺዬሽን ፖርሽን አለው፣ ሞተር ፖርሽን አለው። ስለዚህ እነዚህ ናቸው ሜጀር ኮምፖነንቶች ነርቨስ ሲስተም ብለን ስንጠራ። ፋንክሽናሊ ሴንሰሪ ፖርሽን፣ ኢንቴግሬቲቭ ፖርሽን እና ሞተር ፖርሽን። ስለዚህ እነዚህ በምናይበት ሰዓት ይህንን ዲያግራም ያየን ስናወራ ሴንሰሪ ፖርሽን ፍሮም ዘ ሴንሰሪ ሪሴፕተር መረጃን ወደ ኮንትሮል ሴንተር ያስተላልፋል። ይህ ሴንሰሪ ፖርሽን ብለን ወይም አፋረንት ብለው ይጠሩታል አንዳንዶች። ለምሳሌ ኤክስተርናል ኢንቫይሮንመንታችን በጣም ቢቀዘቅዝ ዊ ሃቭ ቴርሞ ሪሴፕተር አራውንድ ዘ ስኪን ዲቴክት አድርገው ዜን ከቴርሞ ሪሴፕተሮች በሴንሰሪ ኒውሮን አማካኝነት ለኮንትሮሊንግ ሴንተራችን ለቫዞሞተር ሴንተራችን መልእክት ያስተላልፋል። ኢትሴንድ ሴንትራል ነርቨስ ሲስተም ከሴት ፖይንቱ ያነጣጥርና ይወስናል። የወሰነውን ውሳኔ ለሚመለከተው አካል ለኢፌክተሩ ስሩ ዘ ሞተር ፖርሽን ያ መልእክቱን ያስተላልፋል ማለት ነው። ስለዚህ ሁልጊዜም ነርቨስ ሲስተምን ስናይ ይህንን 3 ነገሮች ማስታወስ አለብን። ዋን ሴንሰሪ ፖርሽን፣ ሁለተኛው ሴንትራል ነርቨስ ሲስተም ኢንቴግሬቲቭ ፖርሽን ወይም አሶሺዬሽን ኒውሮኖች ያሉበት እና ሶስተኛው ሞተር ፓርት ለኢፌክተር። ኢፌክተር ስንል ደጋግሜ እንዳልኳችሁ መስል ፕላስ ግላንድ፣ እነዚህ ኢፌክተር ተብለው ወደ እነሱ መረጃ የሚያደርሰው ሞተር ብለን እንወስዳለን ማለት ነው። ይህንን ነው ሴንሰሪ ፖርሽን ነርቨስ ሲስተም ፖርሽን ብለን። ይሄ ነርቨስ ሲስተም ምን ያደርጋል ብያቸዋለሁ? ኢንፍሉዌንሲንግ ዚ አዘር ኦርጋን ሲስተም ሜንቴን አወር ኢንተርናል ኢንቫይሮንመንት። እስኪ ለምሳሌ እንዲያስረዳችሁ። ይሄ ነርቨስ ሲስተም ለምሳሌ በደም ቱቦአችን የሚሄደው የደም ፕሬሸር የደም ግፊት መጠን ቢጨምር ኦር ቢቀንስ ኖርማሊ
በደም ቱቦ በአርተሪያችን ውስጥ በቢግ አርተሪ ውስጥ ብለድ ፍሎ በሚያደርግበት ሰዓት እዛ የደም ቱቦ ላይ በሚያሳድረው ተጽዕኖ ግፊት ፕሬሸር ሪከርድ ይደረጋል። ኢንዳይሬክትሊ ማለት ነው። ባዩዚንግ የቢፒ አፓራተስ የምንጠራቸው ሜታሮች በመጠቀም ሜጀር ይደረጋል። ለምሳሌ የአንድ ሰው የደም ፕሬሸሩ መጠን ቢጨምር ያ ማለት በኖርማሊ አንድ ሰው እድሜው 20 ሆኖ በ25 ዲግሪ ሴንቲግሬድ ሆነ አምቢየንት ቴምፕሬቸር ውስጥ ሆኖ ብለድ ፕሬሸሩ ሜጀር ብናደርግ ብለድ ፕሬሸሩ 120/80 ሊሆን ይችላል። 120 የምንለው የደም ቱቦ ዲያሌት ሲያደርግ፣ 80 የምንለው ደግሞ የደም ቱቦ ኮንስትሪክት ሲሆን፣ ስለዚህ 120/80 ሚሊሜትር ኦፍ ሜርኩሪ ነው። በሆነ አጋጣሚ ይሄ የደም ፕሬሸሩ የብለድ ፕሬሸሩ ቢጨምር ወር ቢቀንስ ሰውነታችን ለመቆጣጠር ጥረት ያደርጋል ማለት ነው። ያ ማለት ነው ለምሳሌ እናንተ ጠዋት ከቤት ስትወጡ ዛሬ የፊዚዮሎጂ ክላስ ስላለኝ ፊዚዮሎጂ እማራለሁ ትምህርት ቤት ነው ብሎ ብላችሁ ከቤት ወጣችሁ። ከቤት ከወጣችሁ በኋላ ትምህርት ቤት መጣችሁ ትምህርታችሁን እየተማራችሁ ሳለ ድንገት ከእናንተ ቤተሰብ አንዱ የሆነ መማሪያ ትምህርት የምትማሩበት ትምህርት ቤት ክፍል በራችሁ ላይ ድንገት ታያችሁት ምን ትሆናላችሁ? ትደነግጣላችሁ። ለምን መጣ? ምን ተፈጠረ? እንዴት ሳይነግረኝ ሊመጣ ቻለ? ምን ተፈጠረ ቤት ብላችሁ ትረበሻላችሁ። በዚህ ሰዓት በምትረበሹበት ሰዓት ሀርታችሁ ይሆናል፣ ቤቱን ይጨምራል። ለብ ኮንትራክት ሰውጀት ሞር ብለድ ይጀካል። ስለዚህ ፕሬሸሩ ምን ይሄዳል? እየጨመረ ይሄዳል ማለት ነው። ስለዚህ በምትደነግጡበት ሰዓት በምትረበሹበት ሰዓት ሞር ዶሚኔት የሚያደርገው ሲምፓታቲክ ነው። ሲምፓታቲክ ደግሞ በአንድ የብዙ ቦታዎች ነርቭ ስቲሙሌት ስለሚያደርግ ያስታውቅባቸዋል መደንገጣቸው። ስለዚህ ስትደነግጡ አይናችሁ ይፈታል፣ አፋችሁ ይደርቃል፣ ብላ በዚህ ሰዓት ያ መደንገጣችሁ ያየ ቤተሰብ ኧረ አትደንግጡ፣ እኔ በዚህ ሰዓት አብረን ምሳ እንድንበላ ስለፈለግኩ ነው የመጣሁት ብሎ ሲል እንደዚህ ብል እኔ እኮ ምን ተፈጠረ ብዬ ምናምን በጣም ደነገጥኩኝ፣ ተረበሽኩኝ። አሁን ሆሜስታሲሳችን ሆነ ማለት ነው ወደ ነበረበት ይመለሳል። እዚህ ስትሬች ሪሴፕተር ፕሬሸሩ ሲጨምር ስትሬች ሪሴፕተሮች አሉ፣ ዲቴክት ያደርጋሉ የጨመረውን ፕሬሸር። ፕሬሸሩ ጨምሯል፣ ስለዚህ ለሚመለከተው አካል ለኮንትሮል ሴንተራችን ያሳውቃል ማለት ነው። ኮንትሮል ሴንተራችን የመጣውን መረጃ ኢንተርፕሬት ኢንተርኮኔክት ኢንቴግሬት ያደርጋል ከሚያውቀው ከሴት ሊሚቱ ጋር። ከዚያ በኋላ ያለው ለውጥ የሚሆኑበት ሰዓት ለሚመለከተው አካል ኢፌክተር ብያቸዋለሁ። አሁን ለምሳሌ በዚህ ሂደት ውስጥ ኢፌክተሩ ሀርታችን ፕላስ የደም ቱቦ ነው። ልባችንና የደም ቱቦ ኢፌክተሮች ናቸው። ስለዚህ ሀርታችን ቤቱን እንዲቀንስ፣ ኮንትራክሽን እንዲቀንስ፣ የደም ቱቦ ደግሞ ዲያሌት እንዲያደርግና ፕሬሸሩ እንዲቀንስ፣ በአጠቃላይ ከዚህ ሁሉ ፕሮሰስ በኋላ የፕሬሸሩ መጠን እየቀነሰ ይሄዳል። ይህንን ሆሜኦስታሲስ ነው። በሆነ ምክንያት ሆሜኦስታሲሳችን ሲዛባ ወዲያው ኢሚዲየትሊ ወደ ሌላ ኤክስተርናል ሜካኒዝም ተጠቅመን ሬጉሌት ማድረግ የለብንም ማለት ነው። ሰውነታችን በራሱ መንገድ ጥረት ያደርጋል። ሬጉሌት ጨምሯል፣ መቀነስ አለበት፣ ቀንሷል፣ መጨመር አለበት እያለ ኮንትሮል ለማድረግ ያንን ሂደት ነው ሆሜኦስታሲስ ብለን። ስለዚህ ኤሌክትሪካል ሲግናልን በመጠቀም የሆሜኦስታሲሳችንን ለማስጠበቅ ሰውነታችን ጥረት የሚያደርግበትን ሂደት ኒውራል ሜካኒዝም እንላለን ማለት ነው። ዘነርቨስ ሬጉላቶሪ ሜካኒዝም ብለን እንጠራለን። ስለዚህ ሴንሰሪ ሞተርና ኢንተርኒውሮኖችን በመጠቀም ሬጉሌት ያደርጋል። ሌሎች ኦርጋን ሲስተሞች ለምሳሌ ካርዲዮቫስኩላር ሲስተማችን ላይ ተጽዕኖ በማሳደር ሬጉሌት ያደርጋል። ነርቨስ ሬጉላቶሪ ሜካኒዝም ብለን የምንጠራው ነው። ሁለቱንም ሆርሞናል ሬጉላቶሪ ሜካኒዝም የምንለው ነው። ስለዚህ ሆርሞናል ሬጉላቶሪ ሜካኒዝም ባይ ሴክሬቲንግ ሆርሞኖችን ሴክሬት በማድረግ ነው ሄደን ነው። ሆርሞኖችን ወደፊት እናያለን ስለ ሆርሞን ፊዚዮሎጂ። የተለያዩ ሆርሞኖች ከተለያዩ ሰውነታችን ክፍል ይመረታሉ። ሆርሞን ከሚያመርቱ እጢዎች ሆርሞኖች ይመረታሉ። ከነዚህ ሆርሞን ከሚያመርቱ እጢዎች የተመረቱ ሆርሞን በብለድ አማካኝነት ወደሚፈለግበት ቦታ ይሄዳል። የሚፈለግበት ቦታ ሲደርስ ያንን ሆርሞን የሚቀበል እዛ ቦታ ላይ ሪሴፕተር አለ ማለት ነው። ስለዚህ ሆርሞኑ ከሪሴፕተሩ ጋር ይጣበቃል፣ እዛ ታርጌት ሴል ላይ አክት ማድረግ ይጀምራል። ስለዚህ ሆርሞን ከነርቨስ ሲስተም ሲታይ ኢትስ ቬሪ ስሎ ፕሮሰስ ነው። ነርቨስ ሲስተም በጣም ራፒድ ነው። ለምሳሌ ሳታስቡ እጃችሁ የሆነ የሚያቃጥል ነገር ቢነካችሁ አውቶማቲካሊ እጃችሁን ከዛ ቦታ ላይ ታነሳላችሁ። which is ነርቨስ ሲስተም። ኢንዶክራይን ሲስተም መስራት ግን ኢንዶክሪኑ በጣም ስሎ ፕሮሰስ ነው። መጀመሪያ ዲቴክት ተደርጎ መረጃ ወደ ኢንዶክሪን ግላንዱ ሄዶ ሆርሞኑ ተመርቶ በብለድ አማካኝነት ተንቀሳቅሶ ትክክለኛ ቦታ ላይ እስኪደርስ ጊዜ ይፈጃል። ስለዚህ ስሎ ፕሮሰስ ነው ሆርሞናል ሬጉላቶሪ ሜካኒዝም። ከማን አንጻር ሲታይ? ከነርቨስ ሲስተም አንጻር ሲታይ ማለት ነው።
እስኪ በምሳሌ ይሄንኛው ሜካኒዝም those hormones are transported in the blood to the specific tissue because endocrine glands are ductless አይደል? ኢንዶክሪን ግላንዶችን ስናይ የራሳቸው የሆነ ቱቦ የላቸውም። ስለዚህ ያመረቱትን ምርት ወደሚፈለግበት ቦታ የሚያደርሱት በብለዳችን አማካኝነት ነው። ስለዚህ ብለዳችን እዛ ቦታ ላይ ያደርሰዋል። ይህን ለምሳሌ ሃይ ብለድ ሹገር በሰርኩሌሽናችን ውስጥ ብለዳችን ውስጥ ከፍተኛ የሆነ የብለድ ሹገር ቢኖር ያ ከፍተኛ የሆነ የብለድ ሹገር ወደ ፓንክረሳችን ሲመጣ ፓንክረሳችን ውስጥ ቤታ የሚባል ሴል አለ። ይሄ ቤታ የሚባል ሴል የብለድ ግሉኮዛችን በመጨመሩ የተነሳ ፕሮሞት ኢንሱሊን ሪሊዝ ሞር ኢንሱሊን እንዲመረት ያደርጋል። ከየት? ከቤታ ሴል። ማን? ከፍተኛ የሆነ ብለድ ግሉኮዝ በሰርኩሌሽናችን ውስጥ መኖሩ። ይሄ ኢንሱሊን የተባለው ሆርሞን ከቤታ ሴል ኦፍ ፓንክረስ ተመርቶ በብለድ አማካኝነት ኢንሱሊን ወዴት ይሄዳል? የተወሰነው ኢንሱሊን ወደ ሊቨር ይሄዳል። ከዚያስ ሊቨር ላይ መጥቶ ግሉኮዝን ወደ ግላይኮጅን ይቀይራል። ግሉኮዝ ወደ ግላይኮጅን ሲቀየር የብለድ ግሉኮዛችን መጠን ምን ይሆናል? እየቀነሰ ይመጣል። አሴም ታይም ደግሞ የተወሰነው ኢንሱሊን ወደ ቲሹ ይሄዳል፣ ወደ መስል ቲሹ፣ ወደ አዲፖስ ቲሹ። ከዛስ እዛ ሄዶ ደግሞ ግሉኮዝን እንዲጠቀሙ ቲሹዎችን ስቲሙሌት ያደርጋል። ስቲሙሌት ዘ ዩቲላይዜሽን ኦፍ ግሉኮዝ ባይ ዘ ፐሪፈራል ቲሹ። በተለይ እነዚህ ፐሪፈራል ቲሹዎች በተለይ መስል ቲሹ ግሉኮዝን እንደ ኢነርጂ ሶርስ ለመጠቀም የኢንሱሊንን እርዳታ ይፈልጋል። ቢኮዝ በሰውነታችን ውስጥ ግሉኮዝ ትራንስፖርተሮች አሉ። 1 2 3 4 ግሉት 1 ግሉት 2 ግሉት 3 ግሉት 4 የምንላቸው። በተለይ ግሉት 4 የምንለው ትራንስፖርተር ሁልጊዜም አክቲቭ ለመሆን ኢንሱሊንን ይፈልጋል። ኢንሱሊን ከሌለ ግሉት 4 ትራንስፖርተሩ ፋንክሽናል አይደለም። ያ ማለት ምስል አብዛኛው በእኛ ሰውነት ውስጥ የሚገኙ ምስሎች ኢንሱሊንን መጠቀም ግሉኮዝን መጠቀም አይችሉም ማለት ነው። ስለዚህ ኢንሱሊን ግን ሲኖር ፋሲሊቴት በማድረግ ግሉኮዝን እንዲጠቀም ይሄ ነገር ግሉኮዝ ይባላል። ብትጠቀሙ ኤነርጂ ታገኛለህ፣ ግሉኮዝ ይባላል። ስሩአውት ዘ ላይፍ ታይም ማለት ነው። አዘርዋይዝ የኢንሱሊን መጠን ሲቀንስ እነዚህ መስሎች ኢንሱሊን ግሉኮዝን የመጠቀም አቅማቸው እየወረደ እየቀነሰ ይመጣል ማለት ነው። ኖርማል መጠን ካለው ኢንሱሊን ግሉኮዝን እየተጠቀመ ሰውነታችን የብለድ ግሉኮዝ መጠን ምን ይሆናል? ይቀንሳል። እንደ ሪቨርስ ደግሞ ሎ ብለድ ሹገር ቢኖርስ በሰውነታችን ውስጥ ያለው የግሉኮዝ መጠን ቢቀንስ ደግሞ ይሄ ለስ የሆነ ብለድ ግሉኮዝ ወደ ፓንክረሳችን ሲመጣ ፓንክረሳችን ውስጥ አልፋ የሚባል ሴል አለ። ያ አልፋ የሚባል ሴል ማንን ያመርታል? ግሉካጎን የተባለን ሆርሞን ያመርታል። ይህን ግሉካጎን በብለድ አማካኝነት ሊቨር ላይ ይመጣና ግላይኮጅንን ወደ ግሉኮዝ ይቀይራል። ስቶር የተደረገው ስለዚህ ብለድ ግሉኮዛችን ራይዝ ያደርጋል ማለት ነው። ግላይኮጅን ወደ ግላይኮጅን ፕላስ ኦልሶ ስቲሙሌት ፎርሜሽን ኦፍ ግሉኮኒዮጀነሲስ ኒው ግሉኮዝ ፎርሜሽን አዘርዛን ካርቦሃይድሬት ሚል ከካርቦሃይድሬት ውጭ ከሆኑ ነገሮች ግሉኮዝ እንዲፈጠር እንዲሰራ በማድረግ የብለድ ግሉኮዛችንን ይጨምራል። ይህ ሆርሞናል ሜካኒዝም የምንለው ይሄ ነው። ሆርሞናል ሜካኒዝም የተለያዩ ኦርጋኖች ላይ ተጽዕኖ በማሳደር ብለድ ግሉኮዛችንን ሬጉሌት ያደርጋል። ይህ ሆርሞናል ሜካኒዝም ኦፍ ሆሚዮስታቲክ ሬጉላቶሪ ሜካኒዝም ብለን የምንጠራው ይሄንን ነው። in general the nervous system primarily regulates muscle activity and gland secretion, whereas the endocrine system ስናይ ግን ሜታቦሊክ አክቲቪቲ in the body ሴልን ሬጉሌት ለማድረግ ጥረት ያደርጋሉ ማለት ነው። አዘርዋይስ እነዚህ ሁለት ኦርጋን ሲስተሞች ሁልጊዜም አብረው በጋራ መስራት ሆሚዮስታሲሳችንን ያስጠብቃሉ። ሌሎች ኦርጋን ሲስተሞች ላይ ተጽዕኖ በማሳደር ይሄንን ነው ሆሚዮስታሲስ ብለን የምንጠራው። ወይም ሌላኛው ሶስተኛው አውቶ ሬጉሌሽን ነው። አንዳንድ ኦርጋኖች ግን አውቶማቲካሊ በእኛ ሰውነት የሚገኙ ኦርጋኖች አውቶማቲካሊ ሬጉሌት ያደርጋሉ ዊዛውት ነርቨስ ሲስተም እና ኢንዶክራይን ሲስተም። ኢንዶክሪንም ነርቨስ ሲስተማችንን ሳይጠቀሙ ሬጉሌት ለማድረግ በራሳቸው የሚሰሩ አሉ በተወሰኑ። ለምሳሌ ለዚህ ጥሩ ምሳሌ ስንል የቲሹ ኦርጋን ካን ዳይሬክትሊ ሪስፖንድ ቱ ዘ ኢንቫይሮንመንታል ቼንጅ ዛት አር ኢንዲፔንደንት ኦፍ ዘ ነርቨስ ሲስተም ኤንድ ሆርሞናል ኮንትሮል። ኢንዲፔንደንት ኦፍ ዘ ነርቨስ ሲስተም ሆርሞናል ኮንትሮል በራሳቸው ሊሰሩ የሚችሉ ኦርጋኖች። ለምሳሌ ለዚህ ጥሩ ምሳሌ ህርታችንን መውሰድ ትችላላችሁ። ህርታችንን ስናይ አናቶሚውን ህርታችን በሆርሞን ስቲሙሌት ይደረጋል። ለምሳሌ አድሬናሊን ህርት ቤታችንን በኮንትራክሽን ኢንክሪዝ ያደርጋል። አት ዘ ሴም ታይም ሲምፓታቲክ ህርት ሬታችን ቢቱን ይጨምራል፣ ኮንትራክሽኑን ይጨምራል። ፓራሲምፓቲክ ቢቱን ይቀንሳል፣ ኮንትራክሽኑን ይቀንሳል። ግን እነዚህ ሁለት ነገሮችን ብናጠፋቸው ወደ ህርታችን የሚመጣውን አውቶኖሚክን ብናጠፋ ወይም ሆርሞኖችን ብናስወግድ ወደዚያ ቦታ ላይ ወደ ህርታችን የሚመጣው ህርታችን ቢቱን የሚያቆም ይመስላችኋል? ወዲቲ ያቆማል እንዴ? በፍጹም ሊያቆም አይችልም። ለምን ሲባል በላዩ ላይ አውቶማቲክ ሴሎች አሉ ከረንትን ጀነሬት ማድረግ የሚችሉ። ስለዚህ ሬጉሌት ቢቱን ይቀንሱ። እነዚህን አውቶኖሚኩን ወይንም ሆርሞኑን ስናጠፋ ቢቱን ይቀንሳሉ እንጂ ሙሉ በሙሉ ዜሮ አያደርጉትም።
ለምን? በላዩ ላይ አውቶማቲክ ሴሎች ስላሉ እነዚህ አውቶማቲክ ሴሎች ሬጉሌት ለማድረግ ጥረት የቻሉትን ያክል ሬጉሌት ያደርጋል። ስለዚህ ይህ አውቶኖሚክና ሆርሞን ሞዲፋይ ነው የሚያደርገው ማለት ነው እርታችን። ምክንያቱም በላዩ ላይ አውቶማቲክ ሴሎች ወደፊት ካርዲያክ ፊዚዮሎጂ ላይ ዲቴሉን አወራቸው እነዚህ ኤስኤ ኖድ፣ ኤቪ ኖድ፣ ባንድል ኦፍ ስፖርክንጂ ፋይበር ብለን የምንጠራቸው አውቶማቲካሊ ሬጉሌት ያደርጋሉ ያንን ነገር ማለት ነው። ግን ሞዲፋይ የሚደረጉ በኒውሮን እና በሆርሞን ሞዲፋይ። ይህንን አውቶ ሬጉሌሽን ስንል አውቶማቲካሊ ሬጉሌት የሚያደርጉ ኦርጋኖች አሉ የተወሰኑ ቢሆንም the human body those three regulation have coordinated and act as a one system። ይህንን ኮኦርዲኔቲንግ ትሪ ሬጉሌሽን ምትናይ ፊድባክ ኮንትሮሊንግ ሲስተም ብለን አንድ ፊድባክ ኮንትሮሊንግ ሲስተም ሬጉሌት ያደርጋል ማለት። ስለዚህ ሆሚዮስታሲስ ሜንቴን ስሉ ሬጉላቶሪ ፕሮሰስ ኮልድ ፊድባክ። ስለዚህ በፊድባክ ፕሮሰስ ሜንቴን ይደረጋል ሆሚዮስታሲስ። ስለዚህ ምንድነው ፊድባክ ስንል? ይሄ ፊድባክ ስንል ኢትስ ኤ ፕሮሰስ ነው in which some portion of the output signal of a system is fed back to the input ማለት ነው። ስለዚህ የአውትፑት ኢንፑቱን ፌድ ሲያደርግ ፓስ የሚያደርግበት ያንን ነው ፊድባክ ብለን የምንጠራው። ለምሳሌ የመጣውን መረጃ በማየት መልስ መስጠት፣ ኮንትሮል ለማድረግ ሲጨምር ለመቀነስ፣ ሲቀንስ ለመጨመር፣ ኦር ሞር እንዲጨምር ኦር ሞር እንዲቀንስ የማድረግ ሂደት ነው ፊድባክ ብለን የምንጠራው። ስለዚህ ፊድባክን በምናይበት ሰዓት ስሪ ሜጀር ሜን ኮምፖነንቶች አሉ። አንደኛው ሪሴፕተር ሞኒተር ፓርቲኩላር አስፔክት ኦፍ ፊዚዮሎጂ። ሪሴፕተሮች ይሁን ሞኒተር አለ ምድር የተፈጠረው ምን ተፈጠረ አይደንቲፋይ ዜን ለሚመለከተው አካል እንዲሄድ ማለት። ሁለተኛ ኮንትሮል ሴንተር ከሴት ፖይንቱ ጋር ከሴት ሊሚቱ ጋር ኮምፔር ኮንትራስት ያደርግና ዜን መልስ ይሰጣል። ሶስተኛው ኢፌክተር ሪስፖንድ የሚያደርግ በታዘዘው መሰረት። ለምሳሌ እርታችን ቤቱን እንዲጨምር ከሆነ ኮንትራክት ያደርጋል፣ ቤቱን እንዲቀንስ ከሆነ ስለዚህ ይሄን እነዚህ ሶስት ፓርቶች አሉት ማለት ሪሴፕተር፣ ኮንትሮል ሴንተር ኤንድ ኢፌክተሮች አሉት ማለት ነው። ሶ there are two types of feedback። አብዛኛው ጊዜ ሁለት አይነት ፊድባክ the positive loop እና negative loop። the positive loop is where the response enhance the condition። ስለዚህ ሪስፖንሱ enhance the condition enhance ማድረግ increase ማድረግ የተፈጠረው ነገር ማባባስ ነው ፖዚቲቭ ስንል። ኔጌቲቭ ስንል ደግሞ the response counteract or antagonize the condition። ኔጌቲቭ ፊድባክ ስንል counteract or antagonize the condition የተፈጠረውን ነገር መቃወም፣ በመቃወም መልስ መስጠት፣ ያ ማባባስ ነው ብያቸዋለሁ። ሲቀንስ ሞር መቀነስ፣ ሲጨምር ሞር እንዲጨምር ማድረግ ፖዚቲቭ ስንል። it push the system away from the equilibrium ብለው አንዳንዶቹ ዲፋይን ያደርጉታል ፖዚቲቭ። ኔጌቲቭ ስንል ግን return the system back into the equilibrium የሚሉ አሉ። ወደ ነበረበት ወደ ኢኩሊብሪየም የመመለሱን ሂደት ነው the negative loop ብለን የምንጠራው the negative feedback ብለን የምንጠራው ማለት ነው። ስለዚህ ወደ ነበረበት የመመለሱን ሂደት ኔጌቲቭ ፊድባክ በካይንድስ ብለን እንጠራለን። which antagonize the condition የተፈጠረውን መቃወም። ለምሳሌ ፕሬሸሩ ጨምሮ ከሆነ እንዲቀንስ ማድረግ፣ ቀንሶ ከሆነ እንዲጨምር ማድረግ which is negative feedback loop። so most of the time our body use the negative feedback loop። አብዛኛው ጊዜ የኛ ሰውነት የሚጠቀመው negative feedback loop to maintain our internal most of the time። ግን rarely sometimes አልፎ አልፎ positive feedback mechanism ይጠቀማል። እስኪ ያየናቸው እንሂድ አንድ በአንድ። so let's see first the negative feedback loop። so negative feedback loop negative feedback mechanism is very common in the human body። ይሄ which is important for fine tuning of physiological process። ይሄ ኔጌቲቭ ፋይን ታኒንግ ኦፍ ፊዚዮሎጂካል ፕሮሰስ ታቻስ ብለድ ግሉኮዛችን ሜንቴን ለማድረግ፣ ኦክሲጂኔሽን ሌቭል፣ ብለድ ፕሬሸር ሜንቴን ለማድረግ ሞር ኔጌቲቭ አብዛኛውን ጊዜ ብያቸዋለሁ። ለምሳሌ ብለድ ግሉኮዛችን ሲቀንስ እንዲጨምር፣ ሲጨምር እንዲቀንስ ለማድረግ፣ ኦክሲጂን ኮንሰንትሬሽን ሲጨምር እንዲቀንስ፣ ሲቀንስ እንዲጨምር ለማድረግ፣ ብለድ ፕሬሸራችን ሲጨምር እንዲቀንስ፣ ሲቀንስ እንዲጨምር ለማድረግ which is ኔጌቲቭ ፊድባክ ሜካኒዝም ወሳኝ ነው። በመቃወም ነው መልስ የሚሰጠው ብያቸዋለሁ። ሲጨምር ይቀንሳል፣ ከሴት ፖይንቱ ሲበልጥ ማለት ነው። ሲያንስ ደግሞ እንዲጨምር ለማድረግ ሶ ኔጌቲቭ ፊድባክ ሉፕስ tend to bring a system back into the equilibrium። ወደ ኢኩሊብሪየም ነው የሚያመጣው ማለት work by producing an effect which oppose the previous condition። ያንሲ ይሄ produce an effect which oppose the previous condition የተፈጠረው ኢኒሺየቲንግ ስቲሙለሱን በመቃወም ነው መልስ የሚሰጠው። ቅድም ብያቸዋለሁ ፕሬሸሩ ቢጨምር ያን ከኖርማል ፕሬሸሩ በላይ የሆነ ሲመጣ በተቻለው አቅም ሰውነታችን ፕሬሸሩን ለመቀነስ ጥረት ያደርጋል which is ኔጌቲቭ። ይጨምሯል። ምሳሌ ኖርማሊ 120 በ80 ነበር፣ ግን በመደንገጣችን የተነሳ 170 በ100 ሆነ እንበል አሰምሽን። ስለዚህ ይሄ 170 ወደ 100 የነበረው ወደ ለመቀነስ ፊድባክ ሜካኒዝም የሚጠቀመው ኔጌቲቭ ነው። ስለዚህ ሄርት ሬታችንን በመቀነስ መስል ኮንትራክሽኑን በመቀነስ
ብለድ ቬዝሉ እንዲያለች በማድረግ ወደ ነበረበት ወደ 120 በ80 ያመጣዋል። ያንን ሂደት ኔጌቲቭ which oppose the previous condition 170 በመቶ የነበረውን ወደ 120 በ80 ያመጣዋል። እንደዚህ አይነት ሂደት ነው ኔጌቲቭ ፊድባክ ሜካኒዝም። ሞስት ሆሚዮስታቲክ ቫልዩ ኦፍ ዘ ቦዲ አር ኮንትሮልድ ባይ ኔጌቲቭ ፊድባክ። አብዛኛው ሆሚዮስታቲክ ቫልዩ በእኛ ሰውነት ኮንትሮል የሚደረገው ቅድም ብያቸዋለሁ በኔጌቲቭ ፊድባክ ሜካኒዝም። ለምሳሌ ኮንትሮሊንግ አርቴሪያል ብለድ ፕሬሸርን ኮንትሮል ለማድረግ ኦር ኮንትሮል ብለድ ግሉኮዝ ሌቭላችንን ኮንትሮል ለማድረግ ኦር ኮንትሮል ቦዲ ቴምፕሬቸር። እነዚህ ጥሩ ምሳሌዎች ናቸው ለኔጌቲቭ ፊድባክ ሜካኒዝም። በመቃወም መልስ መስጠት፣ ሲጨምር መቀነስ፣ ሲቀንስ መጨመር። ይህን ነው ኔጌቲቭ ፊድባክ ሜካኒዝም ብለን የምንጠራው። ግን አልፎ አልፎ አንዳንዴ ቅድም እንዳልኳችሁ ፖዚቲቭ ፊድባክ ሜካኒዝም ለእኛ ሰው ይሄ ለምሳሌ ቅድም እንዳልኳችሁ ሃይ ፕሬሸር በሚኖርበት ሰዓት ፕሬሸር ሴንሰሮች ዲቴክት ያደርጉና ይህን ዲቴክት ያደረጉትን ፕሬሸር በሴንሰሪ ኒውሮን አማካኝነት ለኮንትሮል ሴንተራችን ያቀብሉታል። ይህን ኮንትሮል ሴንተራችን ሃቭ ሴት ፖይንታት ያንን ሴት ፖይንት ከመጣው መረጃ ጋር ያወዳድራል፣ ያነጻጽራል። ስለዚህ ከጨመረ አክቹዋል ፕሬሸር ወይም ሴት ፖይንቱ ሲነጻጸር ለውጥ ካለው አክቹዋል ፕሬሸር ዲቴክት የተደረገ ነው። ሴት ፖይንቱ እዛው የሚታወቅ 120 በ80 ለምሳሌ እንበል። ስለዚህ የእነዚህ ሁለቱ ሪዛልት ለውጥ ካለው ያንን ለውጥ ተከትሎ ለምሳሌ ጨምሮ ከሆነ አሁን በኮንትሮል ሴንተራችን የተወሰነ ውሳኔ ለኢፌክተሩ ይሄዳል። ኢፌክተሮች እነማን ናቸው? መስልና ህርታችንና ብለድ ቬዝሎች ናቸው። ስለዚህ ህርታችን ሬቱን በመቀነስ ብለድ ቬዝሉ ደግሞ ወርድ ያለች በማድረግ ፔሪፌራል ሬዚስታንስን በመቀነስ ፕሬሸሩ ምን ያደርጉታል ማለት ነው? ይቀንሱታል፣ ወደ ነበረበት ቦታ እንዲመለስ ያደርጉታል። ይህንን ነው ኔጌቲቭ ፊድባክ ሜካኒዝም የምንለው። ኢትስ ባይ ኦፖዚንግ ዘ አክቹዋል ፕሬሸር፣ የተፈጠረውን በመቃወም ወደ ነበረበት ቦታ እንዲመለስ ማድረግ which is a negative feedback mechanism። ለምሳሌ ሆርሞን ዲክሪዚንግ ብለድ ግሉኮዝ ኮንሰንትሬሽን ቢሎ ሚድ ፖይንት ኦፍ ሆሚዮስታሲስ ሬንጅ ለምሳሌ በሆነ ባልታወቀ ምክንያት ወደ ለረጅም ሰዓት በመጾማችን የብለድ ግሉኮዛችን ይቀንሳል። ብለድ ግሉኮዛችን በሚቀንስበት ሰዓት ስቲሙለስ ማለት ነው ብለድ ግሉኮዝ ሌቭል የብለድ ግሉኮዝ መጠን በመቀነሱ ሪሴፕተሮች ዲቴክት አደረጉ። ዜን ስቲሙሌት የአልፋ ሴል ኦፍ አይሶሌትድ ፍላንከር ፓንክሬሳችን ውስጥ የሚገኝን አልፋ ሴልን ስቲሙሌት አደረገ። ዜን የአልፋ ሴል ማን ያመርታል ብያቸዋለሁ? ግሉካጎን የተባለን ሆርሞን። ይሄ ግሉካጎን በብለድ አማካኝነት ወዴት ይሄዳል? ወደ ሊቨር። ከዚያስ ሊቨር ላይ የነበረን ግላይኮጅንን ወደ ግሉኮዝ ይቀይር ኦር ኒው ግሉኮዝ ፎርሜሽን አዘርዛን ካርቦሃይድሬት የሚል ማለት ከካርቦሃይድሬት ውጭ ከሆኑ ነገሮች ሞር ግሉኮዝ እንዲሰራ ያደርጋል። በዚህ የተነሳ የብለድ ግሉኮዛችን ኢንክሪዝ እያደረገ ይመጣል። which is antagonistic መጀመሪያ ላይ ዲክሪዝ አድርጎ ነበር፣ ኢንክሪዝ እንዲያደርግ አደረገ ብለድ ግሉኮዛችን። በመቃወም መልስ መስጠት ነው ኔጌቲቭ ፊድባክ ሜካኒዝም ስንለው። ሁለተኛው ፖዚቲቭ ፊድባክ ነው ብለን የምንጠራው። ፖዚቲቭ ግን ቅድም እንዳልኳቸው ሬርሊ ነው እኛ ሰውነት የሚጠቀመው፣ አልፎ አልፎ የሚጠቀመው የፊድባክ ነው። ሬር ነው በእኛ ሰውነት አልፎ አልፎ ነው የሚጠቀመው፣ ኮመን አይደለም እንደ ኔጌቲቭ ፊድባክ ነው። እሱ በመቃወም መልስ ሳይሆን ይሄ ኢንሃንስ ማባባስ ነው። ኢት ፑሽ ዘ ሲስተም አዌይ ፍሮም ኢኩሊብሪየም ሲ ያ ኦፖዝ ነበር ያደርጋል ያልኳት ኢፌክቱ ይሄ ፑሽ ሲስተም አዌይ ፍሮም ዘ ኢኩሊብሪየም ከኢኩሊብሪየም እንዲብስ ሞር እንዲወርድ ሞር እንዲጨምር ማለት ነው። ለዚህ ነው ኮመን ለምሳሌ ፖዚቲቭ ፊድባክ ሜካኒዝም በመጠቀም አርቴሪያል ብለድ ፕሬሸርን ሬጉሌት ማድረግ ይቻላል፣ ማኔጅ ማድረግ ይቻላል? አይቻልም። ምክንያቱም ከጨመረ ሞር እንዲጨምር ነው የሚያደርገው፣ ከቀነሰ ሞር እንዲቀንስ አይሆንም። ስለዚህ ኔጌቲቭ ፊድባክ ስንል መቃወም፣ ፖዚቲቭ ስንል ግን መጨመር ኢንሃንስ ፑሽ ማድረግ አዌይ ፍሮም ዘ ኢኩሊብሪየም so by producing an effect which enhance or repeat ይሄ ደግሞ ፕሮዲውስ አን ኢፌክት በኢንሃንስ ያ ግን ምንድን ነበር ቅድም ኦፖዝ ነበር የሚያደርገው ዘ ኢኒሻል ስቲሙለስ። ይሄ ግን ኢንሃንስ ነው የሚያደርገው፣ ኢንክሪዝ ማድረግ ስቲሙሌት የሚያደርገው የተፈጠረውን ማባባስ መጨመር። ለዚህ ነው ፖዚቲቭ ፊድባክ ብለን የምንጠራው። አልፎ አልፎ ነው ፖዚቲቭ ፊድባክ ነው። ለዚህ ክላሲካል ኤግዛምፕል ኦፍ ፖዚቲቭ ፊድባክ ብለን የምንጠራው ለምሳሌ ጥሩ ምሳሌዎች አክሽን ኦፍ ኦክሲቶሲን ዱሪንግ ሌበር during childbirth the oxytocin role or luteinizing hormone such in female menstrual cycle ወይንም blood clotting process ወይንም ይሄ generation and propagation of action potential are a good example for the positive feedback mechanism። ከዚህ አንዱ ነው ስጀላ አብራራላችሁ እስኪ ይሄንን ዲያግራም እያየን during the effects of oxytocin ይሄ እቺን ናት at the end of gestational period ይሄ ልጅ 9 ወር ሙሉ እናት ወድ ውስጥ ይኖርና ይሄ 9ኛው ወር ሲጨርስ ከእናት ወድ መውጣት ይፈልጋል። እንደምታዩት በፍሉድ ኢንቫይሮንመንት ውስጥ ተከቦ ነበር የሚኖረው። እዚህ ምክንያቱ ምን እንደሆነ ባይታወቅም ዜን አት ዘ ኤንድ ኦፍ ጀስቴሽናል ፒሪድ ከእናት ወድ መውጣት ሲፈልግ መጀመሪያ ላይ ጋሬጣ የሚሆንበት ይቅርታ ሰርቪክስ ኦፍ ስቴማተር
ቅርታ ሰርቪክስ ኦፍ ማተር ማለፍ ይፈልጋል። ስለዚህ ሰርቪክስ ኦፍ ማተር ለማለፍ ሲፈልግ ይሄ ህፃን ከእናቱ ሆድ ወደ ውጭ መውጣት ሲፈልግ መጀመሪያ ላይ ጋሬጣ የሚሆንበት ሰርቪክስ ኦፍ ማተር የእናቱ የማህፀን ጫፍ ሰው መውጣት ፈልጋለሁ አሳልፈኝ ያለ የእናቲቱን ሰርቪክስ ፑሽ ማድረግ ይጀምራል። በዚህ ሰዓት ይሄ ሰርቪክስ ማዘር ስትሬች ያደረገ ይሄዳል። ስለዚህ ሞር ስትሬች ሲያደርግ አራውንድ በሰርቪክስ ስትሬች ሪሴፕተሮች አሉ። የሰርቪክስ ኦፍ ማዘር ስትሬች ማድረጉን ሴንስ የሚያደርጉ ሪሴፕተሮች አሉ። ይሄ ሪሴፕተር ዋን ሴንስ ካደረገ በኋላ በሴንሰሪ ኒውሮን አማካኝነት ለእናቱ ሃይፖታላመስ መልዕክት ያስተላልፋል። በሴንሰሪ ኒውሮን ሃይፖታላመስ ኦፍ ማዘር ሃይፖታላመስ ኦፍ ማዘር ዋንስ በሴንሰሪ ኒውሮን አማካኝነት መረጃ ይደርሰዋል። ሃይፖታላመስ ሆይ ይሄ ልጅ ከእናቱ ሆድ መውጣት ፈልጓል፣ እባክህ ምን ይቻላል እያለ ሃይፖታላመስ ውጤት መረጃ ይደርሰዋል። ሃይፖታላመስ ይደነግጣል። ምን አስበው ነው? ኤክስተርናል ኢንቫይሮንመንት እኮ በጣም ድራይ ነው፣ እንደለመደው እንዳይመስለው ፍሉድ ኢንቫይሮንመንት እኮ ነው ያለው። ምን መሄድ አለብኝ መውጣት አለብኝ ያለ ነው። ሃይፖታላመስ ይላል እንግዲህ እወጣለሁ ካለ ምን ይደረጋል? እናቲቱ ፖስቴሪየር ፒቱተሪ መልዕክት ያስተላልፋል። ስለዚህ ከእናቲቱ ፖስቴሪየር ፒቱተሪ አውቶቶክሲን የተባለ ሆርሞን ወደ ብለድ እንዲለቀቅ ያደርጋል። ከዚያስ ያው አውቶቶክሲን በብለድ አማካኝነት እየገሰገሰ ወዴት ይመጣል? ሰርቪክስ ወደ ዩትረስ ኦፍ ማዘር ወደ እናቲቱ ማህፀን ይመጣል። ከዚያስ ማህፀኗን ኮንትራክት ያደርጋል። ሲል ማህፀኗን ኮንትራክት የሚያደርግበት ሰዓት የዩትረሱን ኮንትራክት የሚያደርግበት ሰዓት አውቶቶክሲን ቦይለስ ሎውን አፕላይ ያደርጋል ይላሉ ብዙዎቹ። ምን የሚለው ቦይለስ ሎው አት ኮንስታንት ቴምፕሬቸር ፕሬሸር ኢዝ ኢንቨርስሊ ፕሮፖርሽናል ቱ ቮሊዩም አይደል? ቮሊዩም ኢዝ ኢንቨርስሊ ፕሮፖርሽናል ቱ ዘ ፕሬሸር ይላቸዋል። ቴምፕሬቸሩ ኮንስታንት ከሆነ የአንድ ነገር ይዘት በቀነሰ ቁጥር በውስጡ ያለው ግፊት እየጨመረ ይሄዳል። ስለዚህ ቮሊዩሙን ኮንትራክት በሚያደርግበት ሰዓት ቮሊዩሙ በሚቀንስበት ሰዓት ፕሬሸሩ እየጨመረ ይሄዳል። ሰዓት ይሄ ልጅ እየወጣ መጀመሪያ ወደዚህ ምድር ይመጣል። ልክ ወደዚህ ምድር ሲመጣ እንዳትረሱ የት ነበር እናት ሲወለድ የእናት ወልድ ደግሞ ቴምፕሬቸር 37 አስቲም ያለ የተወለደው አዲስ አበባ ላይ ነው ብለን ድራይ ኢንቫይሮንመንት ላይ አዲስ አበባ ላይ ያለው ቴምፕሬቸር ሜቢ ሩም ቴምፕሬቸር 15 ዲግሪ ሴንቲግሬድ ከ37 ዲግሪ ሴንቲግሬድ ወደ 20 ዲግሪ ሴንቲግሬድ ሲወጣ በጣም ኮልድ ኢንቫይሮንመንት ይሆንበታል። ወይኔ እኮ በጣም ሙቀት መስሎኝ ነበር፣ በጣም ኮልድ ኢንቫይሮንመንት ውስጥ ነው የመጣሁት እያለ ገና አስቦ ሳይጨርስ ልክ እንደመጣ እዚህ የነበሩት ሜቢ ጋይኒኮሎጂስት ትችላለች ወይም ሚድዋይፍ ትችላለች ብላ ልክ እንደመጣ መጀመሪያ ላይ ምን ያደርጋሉ? ጥረህ ግረህ ብላ ይላሉ። ያ ማለት ነው ያ ልጅ ጥሮ ግሮ እንዲበላ ፕላሴንታዋን ካት ያደርጋሉ። ልክ ፕላሴንታዋን ካት በሚያደርጉበት ሰዓት ሃይፖክሲያ ውስጥ ይገባል። መጀመሪያ የተደላደለ ያለቀለት ነገር እሱ ለፕላሴንታ ይጠቀም ነበር። አሁን ፕላሴንታዋ ስጠፋ ሾርቴጅ ኦፍ ኦክሲጅን ያጋጥመዋል። ይህ ሾርቴጅ ኦፍ ኦክሲጅን ለማካካስ በቂ የሆነ ኦክሲጅን ብለድ ውስጥ እንዲኖር ሲፈልግ አሁን ምን ያደርጋሉ? ምስሎች ኮንትራክት ኢንስፓይራቶሪ ምስሎች ኮንትራክት ያደርጋል። አልቬኦላው ኮላፕስ ያደርጋል። አልቬኦላ ዲያሌት ማድረግ ይጀምራል። በዚህ ሂደት ውስጥ ትንሽ ስቃይ ትንሽ ህመም ይሰማዋል እና ብዙ ጊዜ ወደዚህ ምድር ሲመጣ ያለቅሳል። ያን ጊዜ ምን ይላል? ብዙ ጊዜ the only time mother laugh when her baby cry the only time mother laugh when her baby cry ልጇ ሲያለቅስ እናት የምትስቅበት ብቸኛው ጊዜ ቢኖር ይሄ እሷስ ልጅ አገኘሁ ብላ ትስቃለች። እሱ ደግሞ በጣም በቃ ያንን ሂደት ያንን ከነበረበት ቦታ አንጻር ሲያይ ስቃይ ነው የሚሰማል። ይህንን ነው ፖዘቲቭ ሲል አንሷል ጨምር ኮንቲኒስ ኦክሲጅን የመጣ የተሰሞር ኮንትራክት ሰርቪክስ ስትሬች በሚያደርግበት ሰዓት እሱ ሁኔታ ያደርጋል። ሞሮክስቶሲን ኮዝስ ዩትራይን ኮንትራክት ዩትረስ ሞር ኮንትራክት በሚሆንበት ሰዓት ዴሊቨሪ ኦፍ ቤቢ ስቶፕ ሳይክል ልክ ልጁ ሲመጣ ሳይክሉ ያቆማል ማለት ነው። ይህንን ሂደት ነው ፖዚቲቭ ፊድባክ ሜካኒዝም which enhance the condition ብለን የምንጠራው። ግን አልፎ አልፎ አንዳንድ ጊዜ ደግሞ ምን አለ ፊድ ፎርዋርድ ሬጉሌሽን የምንለው አለ። ሶስተኛ ፊድ ፎርዋርድ ሬጉሌሽን አብዛኛውን ጊዜ የሚሰራው ዊዝ ኔጌቲቭ ፊድባክ ሜካኒዝም ኢን ኮንጁጋንት ዊዝ ኔጌቲቭ ፊድባክ ሲስተም ነው ዩዝድ የሚያደርገው። ይሄ ፊድ ፎርዋርድ የምንለው እዚህ ኢት አንቲሲፔት ዘ ፕሮሰሱ አንቲሲፔት ማለት ነው። ቼንጅ ኢን ሬጉሌትድ ቫሪያብል አንቲሲፔት ቼንጅስ ኢን ሬጉሌትድ ቫሪያብል። ይሄ ፊድ ፎርዋርድ ሜካኒዝም ስናይ ብዙ ጊዜ ነው ወደ እኔ አእምሮ የሚመጣው አሁን ከሁለት ዓመት ወዲህ ብዙ ጊዜ ዝናውም እየቀነሰ እሱም ከአትሌቲክስ መንደር እየጠፋ ስለመጣ አዘርዋይስ ከዛ በፊት ግን በጣም በዓለም ላይ ያጭር ርቀት ሯጭ አለ ቦልት የሚባል ታዋቂ ሯጭ አለ። ስለዚህ ቦልት ብዙ ጊዜ ውድድሩን ከመጀመሩ በፊት
እዛ የመሮጫ ህመም ላይ ሲመጣ ኢንቫይሮመንቱን በጣም ዲስተር የሚያደርገው እዛ ደጋፊዎችን ያነሳሳል። እዚህ ጋር ወደፊት ወደኋላ ይመጣል። አንቲሲፔት ማለት ነው። ከመካሄዱ በፊት እያሳወቀ ነው፣ ኢንፎርም ያደረገ ነው። መስሎችን ልሮጥ ነው እንዳታሳፍሩ፣ በዚህ ሁሉ ህዝብ መካከል ልሮጥ ነው ባክ መስል አዳዎች አንቲሲፔት ፊድ ፎርዋርድ ሜካኒዝም which work together with negative feedback mechanism። ስለዚህ ሩጫውን ከመጀመሩ በፊት ካርዲያክ መስሉ ኮንትራክት እንዲያደርግ ፊት እያደረገ መስሉ ሞር ሬድ እንዲሆን ያንን ሂደት ነው ፊድ ፎርዋርድ። it improves the speed of the body homeostatic response። you see improve ማለት ስፒዱ እንዳታሳፍር አደራ በቃ ሬዲ ማድረግ ያንን ሂደት ነው ፊድ ፎርዋርድ ሜካኒዝም ብለናል። it reduces the amount of deviation from the set point። ብዙ ለውጥ እንዳይፈጠር ያንን የማስተባበሩ የማካሄድ የማዘጋጀቱ ሂደት ፊድ ፎርዋርድ ሬጉሌሽን ብለን እንጠራለን። ስለዚህ ይህ አባውት ኮንሴፕት ኦፍ ሆሜኦስታሲስ። ስለዚህ ሆሜኦስታሲስን በአጠቃላይ ስናይ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ። አሁንም ሀሳብና አስተያየታችሁ አይለኝ። ሰብስክራይብ በማድረግ እንዳትረሱ። መልካም ጊዜ። በሌላ ቪዲዮ እስክንገናኝ ከቆይታ